ስርዓትሽን ያዥ አንቺ። ቻው በቃ ሄጃለሁ። ያምሻል እንዴ? ምንድነው የሚያመኝ? ነይ ተመለሽ ግቢ። መሄድ አለብኝ። ነይ እባክሽ ግቢ። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ሁሉ አማን ነው አለን ይመስገን። ዛሬ እንደዚህ አምሮብኝ ውብ ሆኜ ቀርብ ያለው ለምን ይመስላችኋል? ባሉካይን ፕራንክ ላደርገው ነው። ወደ ሱቅ ወጣ ብሏል፣ እስከሚመለስ ድረስ ነው ፕራንክ ለማድረግ ያሰብኩት። እንዳይደርስብኝ ተከታተሉ እሺ። ካሜራዬን አሁን ወደ መደበቅ ልሄድ። ባይ ባይ። ሃይ ቆየህ እኮ። ሰላም ነው? ሰላም አለን ይመስገን። ምን ነው እንዴ ሽርበት እንብለሽ? ሰላም ነው? አንዳንዴ እንደዚህ ማማር ያስፈልጋል እኮ። ምን ነው ጫማ አድርገሽ ምናምን ልትወጪ ነበር? ልወጣ ነው። ጓደኛዬ ዛሬ እኮ ነው ልደቷ። ትላንት ነግሬሽ ረሳኸው እንዴ? የምን ነገር ነው ነገርሽ? ትላንት ማታ ነግሬያለሁ። እንዲህ ምናምን ብዬ ነግሬሽ ልደቷ ነገ ነው እሄዳለሁ ምናምን ብዬ ነበር። እንዴ ማታ ምን የሰማሁት ነገር የለም። የምን ነግሬሽ? ለዛ ነው እና እንዴ? አዎ ለዛ ነው። ተሽቀርቅረሽ ደውልልሽ ስል ደረስኩት። እንዴ አንደኛ መሽቷል፣ ደውላለሁ ምናምን ባላማርኛ በቃ ሲጀመር እንዴ ተሽቀርቅረሽ ሲጀመር ምን አይነት አለባበስ ነው እንደዚህ አይነት ነው? ምን ነው ምርጥ አለባበስ አይደል? ቆንጆ አለባበስ እኮ ነው። እንደዚህ አይነት አለባበስ እኔ አይመቸኝም። በቃ እንደዚህ አይነት ምርጥ አለባበስ ነው። የምን ሆኖ አለ? ስንቴ ነው ነግርሽ? አንድ የሆነ ሰዓት ሱሪ ታደርጋለሽ። ሱሪም ሆኖ እንዲያጫጭር ነገር አልፈልግም። በቃ እንዴ የሚያምር አለባበስ መውጣትን ካለብሽ መዝናናት ከፈለግሽ ከኔ ጋር ትወጫለሽ። የሚያምርብኝ ነገር አንተ አፈልግም። በቃ ስርዓትሽን ያዢ። እንደዚህ አይነት እንትን አታርጊ። ይኸውልሽ ኮተት በቃ እሺ። ለማንኛውም እኔ መሄዴ ነው። ጓደኛዬ ተቆጣለች። እሷ ማስቆጣት የለብኝም። በአመት አንድ የሚመጣ ልደቷን ተካፍዬ እመጣለሁ። ወዲያው ልጁን ደግሞ ያዘው። አንቺ ጥለሽ ምን ችግር አለው? ይኸው ጡጦ አዘጋጅቼለታለሁ፣ ወተት ሰርቼለታለሁ። የአምስት ወር ህፃን ልጅ ምን ብለሽ ነው እኔ ላይ ጥለሽ የምትሄጂው? እኔ ሲጀመር አንደኛ ልጅ መጠበቅ አልችልም። ምን አይነት አስተሳሰብ ነው ያለሽ? ኧረ ምንም ችግር ባያርፈሽ ቁጭ በይ። በጥፊ እንዳልልሽ የምር እኔ መሄድ አለብኝ። እኔ አልቀርም በዛሬው። ስርዓትሽን ያዥ አንቺ። ቻው በቃ ሄጃለሁ። ያምሻል እንዴ? ምንድነው የሚያመኝ? ነይ ተመለሽ ግቢ። መሄድ አለብኝ። ነይ እባክሽ ግቢ። ጀነስ እስኪ እግርሽን አንስተሽ ሂጂ። ፍራንክ ነው። ወረዛ ሂጂ። የምን ፍራንክ ነው? እንደዚህ አይነት ፍራንክ ነው። ወረዛ ሂጂ። የምን የሆነ ፍራንክ ነው አላስ በቃ ስርዓትሽ ነው እንዴ? እኔ ልጄ ለቄ እሄዳለሁ። የምር ፍራንክ ሁለተኛ እንደዚህ አይነት ፍራንክ ምናምን የሚባል ነገር ነው። እንደዚህ አይነት ነገር ፍራንክ ምናምን እያልሽ እንትን አታርጊ። እኔ ልጄን ለሰከንድ ስለቄው መሄድ እችላለሁ። ስርዓት አልችልም እኮ። እሺ ፍራንክ ነው። አሁን ምንድነው የሚያስቆጣው? ሲጀመር ምንድነው? እሺ እንዲመጋጋት እና ምን ችግር አለው? ይሄ ምርጥ አለባበስ አይደል? ምንድነው? እሺ የተቀባሽ ተኳኳልሽ። ምንም በቃ ያምራል። ደስ አይለኝም። በቃ ምንድነው የሚያምርብሽ? እንዴ ኖርማል በቃ ታምሪያለሽ አንቺ። ኖርማል ለምን ይሄ መቀባት ምናምን ተውቦ ምናምን ስታይ አንተ ደስ አይልም? ሁለተኛ እንደዚህ አይነት አክት አልፈልግም። ዘይጅና ተጨማለች። እሺ በቃ ለማንኛውም ፍራንክ ነው። የትም አልሄድም። በቃ ልጁንም አልለቀውም። ተናዷል። እንግዲህ ምን እንደሚል አላውቅም። እንግዲህ እስኪ የተሰማህን ተናገራቸው ለቤተሰቦች። በቃ እንደዚህ አይነት ፕራንክ ከዚህ በኋላ አታርጊ። እኔ እንደዚህ አይነት ፕራንክ ምናምን እያልሽ እንትን አታርጊ። አታጥንሽ። እሺ በቃ አላደርግም። ቪዲዮ መስራት ካለብሽ ቪዲዮ ኖርማል ቪዲዮ ስሪ። በቃ እሺ ይቅርታ። አስተማሪ ቪዲዮ ስሪ። ሌላ ይሄ ምንድነው? ቃቃ ጨዋታ ይመስል አገኘው። ግን እንዲህ ትናደዳለህ ብዬ አልጠበቅኩም ነበር። እንዲህ እናደዳል ብዬ አልጠበቅኩም ነበር። በጣም ነው የተናደደው። እንግዲህ